ለሁለተኛ ጊዜ ደግሞ የሄድኩት ወደ ዱባይ ኢማራት ነበረ እና እዛ በሄድኩበት ጊዜ በጣም ክፉ ሴት ነበረች የገጠመችኝ እና እሷ ቤት ደግሞ 2 አመት ነበረ የሰራሁትኝ። የሚገርማችሁ ነገር ከሰውም አታገናኘኝም። ግቢ ውስጥ 2 አመት ሙሉ ዘግታ ምናምን ብር ራሱ በባንክ ነበረ የሚመነዘረው ማለት ነው የምትልክልኝ። እሱንም በቃ የለመንኳት ምናምን ላኪልኝ እያልኳትኝ ነበረና ከኔ ጋር አብረው የሚሰሩ 2 ልጆችን ደሞዝ ሳትሰጥ እየቆረጠች ነበረ የምታባርራቸው ማለት ነው። እና እኔ እንደምንም ብዬ 2 አመቴ ሞቼ ተማሙቼ ጨረስኩኝ። ክፉ ነች፣ ጨካኝ ነች። ስራም ደግሞ በጣም ይበዛል። እንደዛም መሆኑ በቃ ተቋቁሜ አንዳንዴ የደሃ ልጅ ስትሆኑ ጨክናችሁ የምትሰሩት አይነት አለ አይደል? እንደዛ ሆኜ ጨክኜ የሰራሁት የነበረው እና ከዛ በኋላ በቃ ብዙ ነገር ጎርታኝ ሳታሳየኝ ምንም ዱባይ ምን እንደሆነ ኢማራት ምን እንደሆነ ሳላቅ 2 አመቴን ጨርሼ ተመለስኩኝ። ሳትነግረኝ ወደ ሀገሬ ትኬት ቆርጣ ደግሞ ላከችኝ እላችኋለሁ።